الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم የተከበራችሁ ወንድሞች ዛሬ ላይ ለነሰላችሁ የምወደው አርዕስት ካለንበት ጊዜ አንፃር ከፊት ለፊታችን ልንጠቀምባቸው ከሚገቡት ጊዜያቶች አንፃር ለይለቱል ቀድርን በተመለከተ ነው። አላህ Subhanahu Wa Ta'ala በተለያዩ ጊዜያቶች ለሰው ልጆች መዋሲመል ኸይራት ለኸይር እድሎችን ይሰጣል። ረመዳን የያዘው ትልቅ በውስጡ የያዘው ትልቅ ዋጋ ወይም ደግሞ ትልቅ ክብር እንዲሁም ደግሞ ለሰዎች የሚፈጥራቸው ስሜትና ባህሪያቶችን የመቀየር አቅልን ልብን ባህሪንና የአላህ ፍራቻን በማጎናጸፍ በማስተካከል ትልቁ ሚና የሚጫወትልን ወር ነው። ይሄ ፍርሰተል ዑምር ይሄ ህይወት አጋጣሚ ይሄ ህይወት እድል ይሄ በህይወታችን ላይ የማንነታችን መቀየሪያ ትልቅ መድረክ ነውና የረመዳን በውስጡ ከያዛቸው ትልልቅ የረመዳንን ክብር ወይም የረመዳንን ደረጃ ካላቁትና ደረጃውና ክብሩን ከፍ ካደረጉት ነገሮች ውስጥ አንዱ ለይለቱል ቀድር ነው። ለይለቱል ቀድር የመወሰኛው ሌሊት በመባል ይታወቃል። አላህ በቁርአን ላይ እንግዲህ ትልቁ ካነሳቸው ጉዳዮች ውስጥ ከረመዳን ጋር ተያይዞ አንዱ ይሄ ነው። ለይለቱል ቀድር ኸይሩን ሚን አልፍ ሸህር እያለ ይገልጸዋል ሱረቱል ቀድር ላይ። በዚህ የለይለቱል ቀድር ጉዳይ በተመለከተ የተለያየ ሐሳቦች የተለያየ አመለካከቶች ይነሳሉ። አላህ አንድ ነገር ሊያስተምረን ይፈልጋል። ሰዎች በዚህ ቀናቶች ውስጥ ባልታወቁ ቀናቶች ነብዩ ሰለላሁ ዐለይሂ ወሰለም እጥሉቡሃ ፊል ዊትር ነው ያሉት፣ በጎደሎ ቀናቶች ጠብቋቸው ብለዋል። ከረመዳን 21 23 25 27 29 በእነዚህ ቀናቶች ውስጥ ጠብቁት ብለዋል። استثناء ተደርጎ የተመረጠ ዕለት የለም። አብዛኞቹ ዑለማዎች ወደ 27ኛው ሌሊት ቢያደሉ ለዛም ግን ቀጥዒ ሆነ ቁርጥ ያለ ደሊል ማስረጃና ማረጋገጫ አይኖርም። ለይለቱል ቀድር የሚባለው ስያሜው እንዲሁም ደግሞ ክብሩን ከምን ጋር ያገኘው ነው ብለን ስናስብ ለይለቱል ቀድር ክብሩን ከሰጡት ወይም ደግሞ የለይለቱል ቀድርን ቀንን ልቅናውን ከፍ ካደረጉለት አንዱ ቁርአን የወረደበት ሌሊት ነው። የመወሰኛ ሌሊት መሆኑ ነው። የዓመት ፋይላችን የሚወሰንበት ጉዳዮቻችን አላህ ዘንድ አርድ ተደርገው ውሳኔ የሚሰጥበት ቀን ነውና በዚህ ሌሊት ራሳችንን የበለጠ ለአላህ አቅርበን ወደ አላህ ተማጽነን መምጣት አለበት። ይሄም ምክንያቱ ሁሉ ጊዜ እንደሚታወቀው በታሪክ እንደሚነገረው ያለፉት ህዝቦች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ህዝቦች በፊት የነበሩት ህዝቦች እድሜያቸው ረጃጅምና በጣም ብዙ አመታትን በሺዎች የሚቆጠሩ አመታትን በመቶዎች የሚቆጠሩ አመታት ይኖር ነበር። የነብዩ ሰለላሁ ዐለይሂ ወሰለም ኡመት ደግሞ እድሜያችን አጭር ነው። አዕማሩ ኡመቲ በይነ 60 و70 ما بين 60 و70 እንዳሉት ረሱል የኔ ኡመት እድሜ ከ60 እስከ 70 አመት ነው። ያንን ተጃውዝ የሚያርጉት ያንን የሚያልፉት ጥቂቶች ናቸው። ስለዚህ የነብዩ ኡመት ከሌሎች ኡመቶች ጋር በስራ ሊወዳደር የሚችልበት እድል ጠባብ ነው ማለት ነው። በእድሜም በጊዜም ስለሚበለጥ አላህ Subhanahu Wa Ta'ala የዚህን ኡማ በረከት ሊያደርግለት ፈልጎ ተጠቃሚነቱን ሊያሳድግለት ፈልጎ በዚህ ምን አደረገ? በአንዲት ሌሊት የአንድ ሺህ ወራቶችን ግምት የያዘች ሌሊት አደረገ። 83 አመት ከምናምን ወራት ወይም ከአራት ወራት የሚጠጉ ወራቶችን በአንድ ቀን የሚሰራ አምልኮተ ስርዓት ኢባዳ አጅር ያለበት ነው። ከዛ የበለጠ ግን አላህ ሊያስተምረን የሚፈልገው ነገር አለ። በለይለቱል ቀድር ጊዜ ለይለቱል ቀድር አንድ ሰው ኸይርን መጠበቅ ህይወቱን ሊለውጡለት የሚችሉበት ጉዳይ ኸይራቶችን ሁሉ ጊዜ ተሳቡቅ እንድናረግባቸው እንድንጠብቃቸውና እንድንዘጋጅላቸው እንድንችል ለዚህ ነው መጅሁል የሚያደርገው አላህ ሳይታወቅ እንዲቀር ያደረገው። ሰዎች ለይለቱል ቀድር መቼ እንደሆነ ቢያውቁ ኖሮ ረመዳን ላይ ጾሙ አመቱን ሁሉ አላህን ላይ ይገዙ ይችላሉ። አንድ ቀን ወደ አላህ ጋር ተቃርበው እድሜያቸውን ከአላህ ውጭ ነው ሊኖር የሚችሉበት እድል ይኖራል። ያ እንዳይሆን አላህ Subhanahu Wa Ta'ala ምን አደረገ? ለይለቱል ቀድርን ድብቅ ሌሊት አደረጋት። የጊዜዋን ክብደትና ልቅናም ደግሞ ሰዎች እንዲያውቁት ኡመት መሐመድ እንዲረዱት አደረጋት። ስለዚህ ዓለም ላይ ያሉ ሙስሊሞች በአብዛኛው በተለይ ሙቀደሳት አልአራድ የሆኑ የተከበሩት መሬቶቻችን ላይ እንዲሁ ከመካ ላይ መዲና ላይ ስትሄዱ የምታዩት ዛህማ በተለይ 27ኛው 25ኛው ሌሊቶች ላይ በጣም ትልቅ እንትን አለው። ከዚህ ያለፈ ነገር ግን እኛ በዚህ በወሰኛ ሌሊት ምንድነው የምንፈልገው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እናታችን አይሻ ያ ረሱላህ ለይለቱል ቀድር መቼ እንደሆነ ባውቀው አላህ ምን ልጠይቅ ምን ለምነው ብለው ጠይቀዋቸው ነበር። እናታችን አይሻ በዱንያ ውስጥ ያለትን ክፍተት ያለባትን ጉዳይና ሀጃ ነብዩ ከማንም በላይ ያውቋታል፣ በቅር ያውቋታል። ረሱላህ ስለ ህይወት ጉዳዮቿ ስለ ህይወት ጣጣዎቿ ወይም ደግሞ ሀጃዎቿና ጊዜ ጉዳዮቿ እንዲፈቱ ዱንያ ጉዳዮቿ እንዲስተካከሉ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን እንድትለምን አርድ ያደረጉላት ወይም ያቀረቡላት። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻን ምን አሏት? ቁሊ ያ አይሻ اللهم انك عفو كريم تحب العفو فاعف عني። እንዱ አንድ ታደርግ ነው ያዘዟት። የዱዓው መልእክትም አላህ አንተ ይቅር ባዮችን ትወዳለህ አውፍ ባዮችን ትወዳለህ እኔንም ይቅር በለኝ አውፍ በለይ ብለሽ በያሏት። ይሄን ልዩ የቻሉበት ምክንያት ምንድነው? አፍው ነው። የአላህ Subhanahu Wa Ta'ala ከልዩ ስሞቹ ትልቅ ቦታ ካላቸው ስሞቹ አንዱ ኢስሙላህ አልዓፉው ነው። አፍ ባይ ይቅር ባይነቱ ነው። አውፍታ ከመግፊራ ወይም ከምህረት የተለየ ዋጋ ያለው ወይም ደግሞ ቦታ ያለው ነው። መግፊራ አንድ ሰው ጥፋት አጥፍቷል፣ ላጠፋው ወንጀል ይቅርታን ጠይቋል፣ ምህረት ያገኛል። አውፍታ ግን ወንጀል ተፈጽሞ ስህተት ተሰርቶ ትልልቅ ከባድ ጉዳዮች ተከስተው
አላህ በአውፍታ እንጂ የማይመራቸው ጉዳዮች አሉ። ምንም ሊያጸዳቸው የማይችል ተውበት የማያክማቸው። ለዚህ ነው በቁርአን ውስጥ አውፍታ የወረደበትን ቦታ ብንመለከት በጣም ትልልቅና ከባድ በሚባሉ ጉዳዮች ላይ ነው። ሙስሊሞች የኡሁድ ጦርነት ጊዜ የነብያቸውን ትእዛዝ በመጣስ ለተፈጠረው ክፍተት አላህ ያንን ጥፋት በማጥፋታቸው የነሱን ወንጀል ሊያብስ የሚችል የአላህ አውፍታ እንጂ ሌላ አልነበረም። ሰይድና ሙሳ አለይሂ ሰላም አላህ ጋር ሊገናኙ በሄዱበት ጊዜ በኒ እስራኤሎች የነብዩላህ ሙሳን ትእዛዝ ጥሰው ጣዖት ሲያመልኩ ወይም ደግሞ ጥጃን ሲያመልኩ የነበረበትን ጉዳይ አላህ በምንም ሊያክሙ አይችልም። ከእምነት በኋላ ክህደት ሐቅን ካተረዱ በኋላ ጥፋት ስለነበር የተከሰተው ኢላ ቢዐፍዊላህ ሱብሓነሁ ሱመ ዐፈውና አንኩም ነው የሚለው አላህ። ከዚያም በኋላ ይቅራላችሁ ይላል። የአላህ ይቅርታ ምንን ይይዛል? አውፍታ የሚባለው ነገር አንዴ ጥፋት ላጠፋብህ አካል አውፍታ ብያለሁ ያንን ወንጀልና የጠፋውን ጥፋት እድሜ ልክ ስትዘክረው በአጋጣሚው ስታነሳው መኖር አለ። አውፍ የሚለው ቃል መህው ነው፣ ማበስ ነው። መግፊራ ይቅርታ የአላህ ይቅርታው ማሪ ከሆነ ወንጀል ሰርቷል፣ ተውበት አድርጓል፣ ተምሯል፣ ያልቃል እዛ ላይ። አውፍታ ሲሆን ግን ምንድነው? የነበረውን ያጠፋል፣ ሙሉ ለሙሉ ያጠፋል፣ እንዳልነበር ይቆጥራል፣ እንደ አዲስ ይቀበላል፣ ይወዳል። በዛ ስሜት ነው አላህ Subhanahu Wa Ta'ala የሚያስተናግደና ይሄንን መንፈስ ይሄንን ስሜት ለማሟላት ነው። ለይለቱል ቀድር ትልቅ ቀን ነው፣ ትልቅ ጊዜ ነው። ይሄን ለይለቱል ቀድር እንልፋበት፣ እንታገልበት፣ ያ ረብ ብለን እናልቅስበት። በዚህ ሌሊቶች ላይ የምትፈስምባ የምትደረግ ዱዓ ተመላሽነት እንደላት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተናግረዋልና በደንብ ሙባደራ እያደረግን ኢህያ አለይል እያደረግን ይሄንን ሌሊት እየታገልን የአመቱ ፋይላችን እንዲስተካከል በአማርና በአላህ ፍታ እንዲወሰንልን ጥረት እንድናደርግበት ነው አደራምነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ ተሐራ ለይለቱል ቀድር ለዚህ ነው በሐዲሳቸው ላይ من قام ليلة القدر إيمانا واحتسابا غفر له ما تقدم من ذنبه ليلة القدر በመጠበቅ በኢማንና በኢህቲሳብ አምኖበት ዋጋውን ፈልጎ የሚቆም ሰው ያለፈው ወንጀሉን ሁሉ አላህ ይምረዋል ይላሉ። ለይለቱል ቀድር ከሚወፍቃቸው ህይወታቸው ከሚለወጥላቸው ያመታቸው ፋይል በአውፍታ ከሚከፈትላቸውና ምህረቱን ከሚጎናጸፉት ሰዎች አድርገን በቀጣይ በሌላ ጊዜ እንገናኛለን። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።